ወዳጄ ሚሊዮነር ሆንክ ቢሊዮነር ሆንክ የሁሉንም ልብ ትገዛለህ ማለት አይደለም። ብዙዎች ሀብታሞች እንደሚሉት ሀብት ብቻውን የሰውን ልብ መግዛት አይችልም። ዛሬም ወደ እናንተ ማደርሰው መረጃ ይህንን ያመለክታል። ከዛ በፊት ለቻናሌ አዲስ የሆናችሁ ፎሎ ታደርጉ ዘንድ በአክብሮት ጋብዛችኋለሁ። በደቡብ ቻይና ሻንጋይ በተባለች ከተማ አንድ ሀብታም ወጣት ለወደዳት ሩሲያዊት ሞዴል ባቀረበው ድንገተኛ የጋብቻ ጥያቄ በዓለም አቀፍ ደረጃ የማህበራዊ ሚዲያ መነጋገሪያ ሆኖ ውሏል። የጉዳዩ ፍጻሜ ግን ወጣቱ የገመተው አልሆነለትም። ሪፖርቶችና በቫይራል የወጡ ቪዲዮዎች እንደሚያሳዩት ወጣቱ የጋብቻ ጥያቄ ለማቅረብ ያዘጋጀው ዝግጅት እጅግ የላቀ ነበር። ለአጋሩ የብርቱካን ቀለም ያለው አዲስ ላምበርጊኒ የስፖርት መኪና በማቅረብ በቦታው ርችት አበባዎችና ልዩ የፍቅር ትዕይንት አዘጋጅቷል። ወጣቱ ከብዙ ተመልካቾች ፊት ለፊት ተንበርክኮ ጋብቻ እንዲፈጽሙ ጠየቃት። ሆኖም ሴትዮዋ የሩሲያዊት ሞዴል እንደሆነች የተነገረላት ጥያቄውን በይፋ ውድቅ አድርገዋለች። ይቅርታ አልፈልግም፣ በጣም አዝናለሁ በማለትም መልሳለች። በድንገተኛ ውድቀት የተበሳጨው ወጣት ለማሳመን ጥረት ሲያደርግ ደጋግሞ ገንዘብ አለኝ፣ የምትፈልጊውን ሁሉ ገዛልሻለሁ፣ አግቢኝ በማለት ጮኸ። የሴትዮዋ ምላሽ ግን ገንዘብ አለ ታዲያ ምን የሚል ነበር። ከዚህም ከአካባቢው ጓደኞቿ ጋር እንደወጣች እሱንም ጥላው እንደሄደች ተነግሯል። ወጣቱ በህዝብ ፊት ውርደት ስለተሰማው ተቆጥቶ በእጁ የያዘውን ትልቅ የአበባ እቅፍ ወርውሮ በአዳራሹ ውስጥ የነበሩ የሸቀጣሸቀጥ መሳሪያዎችን በመምጣት ቁጣውን ገልጿል። ይህም ክስተት ገንዘብ እውነተኛ ፍቅርን ወይም የልብ ፈቃድን ሊገዛ እንደማይችል የማያሳያ ምልክት ተደርጎም ተወስዷል ተብሏል። እንግዲህ ሀሳባችሁ ምን ይመስላል? ገንዘብ ካለ ሁሉ ነገር አለ ለሚሉት ምን አይነት ምላሽ አላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። ሰላምና ጤና፣ ደስታና ፍቅር በምድራችን ይስፈን። ሰላም።